ያላያችሁት አዲስ የወጣው ክፍል ተካቶበታል። አውዶቼ ተካቷል። እንዴት አላችሁልኝ? እናንተ ቤተሰቦቼ ጠይቃችሁኝ ሌሎች ቻናልን ቢሰሩት እማልሰራው ፊልም የለም። ታዲያ ውዶችዬ እንደማይታይልኝ ባቅም እኔ ስሰራ ቪዲዮ ለምትወዱ እኔን ስሪልኝ ስትሉ ለነበራችሁ ይዤላችሁ መጥቻለሁ። እንደገመታችሁት ፊልሙ ዌልካም ቱ ሴክሽን ኢ የሚባለው ፊልም ነው። ነገር ግን በየሳምንቱ አንዳንድ ነው የሚለቀቀው። እስካሁን የተለቀቁትን በደንብ አድርጌ ሰርቼላችኋለሁ። የሚቀጥሉትን ደግሞ በቻልኩት መጠን እሰራላችኋለሁ። ታዲያ ግን እናንተ ቪዲዮቻችን እንዳገኛችሁ ላይክ ማድረግ፣ ቤተሰባችን ያልሆናችሁ ሰብስክራይብ ማድረግ፣ እኛም በበለጠ ሁኔታ ማበረታታት የምትፈልጉ ደግሞ ቪዲዮቻችንን በቪፒኤን ማየት ብቻ። ወደ ቪዲዮ ፊልሙ ሲጀምር ዋና ገጸ ባህሪያችን ጄጄ ወደ ተላለፈችበት ትምህርት ቤት ገብታ ነበር። ትምህርት ቤቱን ስታየው እጅግ በጣም ቅንጡና የሚያምር ነው። ታዲያ ሪሴፕሽኒስቶቹ ጋር ትሄድና የክፍሉ አድራሻ የት እንደሆነ ትጠይቃለች። እሷ የደረሳት ሴክሽን ኢ ነበረ። እዛ ያለችው ሴት ግን ሴክሽን ኢ እንደሆነ ስታውቅ ፊቷን አኮሳታትራ ጥላባት ነበረ። ምንድነው ሴክሽን ኢ? ልክ ሴክሽን ኢ ስላት ፊቷን ትጥላለች። አቃለው የመጨረሻው ክፍል ሊሆን ይችላል፣ ነገር ግን ያን ያህል መጥፎ ነው እንዴ? የሴክሽን ኢንም ህንጻ በምታይበት ጊዜ እንደ ሌሎቹ ህንጻ አልነበረም። በጣም ይፈራረሰና የሚያስጠላን። ይሄ እንዳይሆን ብቻ የኔ ክፍል። ወዲያው ወንዶች እየተራራጡ ባጠገባ እያለፉ ነበረ። ይቅርታ ይሄ ሴክሽን ኢ ነው? ያኔ ነው ማርክ ካይፈርክ የተባለው ዋና ገጸ ባህሪያችን ለመመለስ የመጣው። አይ አይደለም፣ ይሄ ሴክሽን ኢ አይደለም። ግን እኮ ካርታው የሚያሳየኝ ይሄ ሴክሽን ኢ እንደሆነ ነው። አይገባሽም እንዴ? ይሄ ሴክሽን ኢ አይደለም። ሂጂና ሌላ ቦታ ፈልጊ። እሷን በተባለችው መሰረት ክፍሏን መፈለግ ጀመረች። አሁን የገባችበት ሴክሽን ኢ መስሏት ነበረ፣ ነገር ግን አይደለም። ሁሉም ሰው ልክ ሌላ ፍጡር እንደመጣ አፍጥጦ እያያት ነበረ። በመቀጠልም የክፍሉ አለቃ የሆነችው ሬይ እሷ ጋር ትመጣና በትህትና ልትረዳት እንደምትፈልግ እየነገረቻት ነበረ። ታዲያ ከዚህ ቀደም የሄደችበት ቦታ ሴክሽን ኢ እንደሆነ እየነገረቻት ነበረ። ይሄም ማይረባው ለምንድነው ታዲያ ዋሽኝ? ውስጥም ከገባች በኋላ መምህሩ ራሷ እንድታስተዋውቅ እድል ሰጥቷት ነበረ። ማንም ሰው ግን ግድ አልሰጠውም። ክፍል ውስጥ ያሉት ወንዶች ብቻ ነበሩ። ቢበቃችሁ ይሻላል እሺ። መምህሩም ጥያቄ ካላቸው ተማሪዎቹ እንዲጠይቁ ነበር የተናገረው። ግን አሁንም ድንግል ነሽ? እሷ አልመለሰችለትም ነበረ። ቀጠልም ያደርግና መቼ ነው እሺ ከዚህ ክፍል የምትወጪው? እኔ ለምን አንተ ከዚህ ክፍል እንድትጠፋ አላረገም? ያኔ ማንንም ሰው ከዚህ ክፍል ማባረር አትችልም። እሷም ትቀመጥና ለመማር ትዘጋጃለች። ሁሉም ተማሪዎች ግን ወረቀት እየወረወሩ እያስቸገሯት ነበረ። እንዲያቆሙ ብትነግራቸው ማሰማ። መምህሩ ሴክሽን ኢ ስለሆነ ማንም ሰው ስለዚህ ክፍል ግድ ስለማይሰጠው ምንም አልገላገለም ነበረ። እሷም ምግብ ወደሚመገቡበት ካፌ ለመብላት ሄዳ ነበረ። የሴክሽን ሲ ተማሪዎች ስለሷ እያወሩ ትሰማለች። ታዲያ እዛም ኤላና ኤሪስን አይታቸው ነበረ። ኤሪስ የሷ ያክስት ልጅ ቢሆንም አላናገራትም ነበረ። ሬይም አብራት ምግብ እንድትበላ ጠይቃት ነበረ። እዛ ያሉ ሴቶች ግን ስለሷ መጥፎ ነገር እያወሩ ስለነበረ ምግቧን ይዛ ትሄዳለች። ምግብ ለመብላትም ወደ ሴክሽን ኢ ሄዳ ነበረ። እየበላች እንደሆነ ያዩ የክፍል ተማሪዎች እንዳለ ምግቧን ወስደውባት ይሮጣሉ። አንድም ልጅ እሷ ጋር ይመጣና ይተዋወቃታል። ስታየው ጥሩ እንደሆነ ነበር የተረዳችው። በዚህም ቦርሳ ውስጥ የያዘችውን ኩኪስ ነገር ስታወጣ አመሰግናለሁ ብሎ ይዞባት ይሄዳል። ታዲያ የሴክሽን ኢ የሆኑ ተማሪዎች ምግብ ለመመገብ ወደ ካፍቴሪያው መሄድ እንደማይፈቀድላቸውና እዚህ ያሉት ወንዶች ብቻ ስለሆኑ ደግሞ ምግብ እንደማያመጡ ነግሯት ነበረ። መምህሯም ትመጣለች። ክፍላችሁ ምንድነው? እያንዳንዳችሁ ይህን ክፍል ታጸዳላችሁ። አይም ቢምትሉ ከሆነ ግን የመጨረሻ ክፍለ ጊዜያችሁ ላይ ለማስተማር ተመልሼ እመጣለሁ። ታዲያ ጄጄም እናጽዳ ያለቻቸው ነበረ። ማንም ሰው አልሰማትም። ይባስ ብለው ክፍል ውስጥ ይቆልፉባታል። እማትረቡ መጀመሪያ ምሳዬን በላችሁ፣ አሁን ደግሞ ብቻሽን አጽጂልኝ እንዴ? ምንም አማራጭ ስለሌላት ወረቀቱን መሰብሰብ ጀመረች። መጥረጊያም ስትፈልግ የት እንዳለ ሊነግሯት አልቻሉም። በምታይበት ጊዜም በማጋረጃ የተጋረደ የተለያየ ድስት አይታ ነበረ። ቀጠልም አድርጋ ሎከር ታያለች። ሎከሩ ላይም የተለጠፈው ኤላ የሚል ስም ነበረ። ልክ ሎከሩን ልትከፍተው ስትል ግን ካይፈር ይመጣል። እንዳትከፍተው ነበር የነገራት። ለምን? ምንድነው ውስጡ የተደበቀው? ምን አገባሽ? የራስሽ ነገር ላይ ብቻ ተኩሪ እንዴ። ምንድነው? ልትሳሳሙ ነው እንዴ? አረ ሊሳሳሙ ነው። ባይገርማችሁ ባልና ሚስት ነው የምትመስሉት። ታዲያ ጄጄም ወደ ኤሪስ እናት ቤት ትሄዳለች። ነይ ቁጭ በይ፣ ምግብሽን ቢ። እሺ ቀኑ እንዴት ነበረ? ስለ ክፍልም ስትጠይቃት ጄጄ ምንም ነገር አልተናገረችም ነበረ። በቀጣይ ቀንም ምግቧን ለመብላት ጸጥ ወዳለ ስፍራ ይዛ ሄዳ ነበረ። እዛ ግን ካይፈር ተኝቶ ነበረ። ይወጣና ምግቡን እንድታካፍለው ይነግራታል። መልስ ሳትሰጠው ነበረ የእሷን ምግብ መብላት የጀመረው። በአንድ ማንኪያም መመገብ ጀመሩ። ለምንድነው ግን ሴክሽን ኢዎች ሄደው ካፌ ውስጥ መብላት የማይችሉት? እስኪ ማገባሽን አትፍትፍሺ። ምን አገባሽ? አመሰግናለሁ እንኳን አትልም እንዴ? እኔ ማንንም ሰው አመሰግናለሁ አልልም። ክፍልን በገባሽ ጊዜ ሁሉም ሰው ወረቀት ላይ ዝርዝር ይሰጣታል። ያም ዝርዝር በየጊዜው ይዛላችሁ የምትመጣው ምግብ እንደሆነ ነበር ካይፈር ነገራት። ለምን ብዬ ነው እንደዛ ማደርገው? ትከፍለኛለህ ነው ወይስ ስታይ ሰራተኛ እመስላለሁ? ታውቂያለሽ፣ በጣም ነው የምጠላሽ። አንቺን ከዚህ አሽቀንጥሮ ለመወርወር ደግሞ ምንም የሚገድበኝ ነገር የለም። ስለዚህ ያልኩሽን እያንዳንዱን ነገር ታደርጊያለሽ። እኔም እኮ አትመቸኝም።
የመጀመሪያ ቀን ያደረክኝን ነገር አረሳ። በቦክስ አጋጮ ነው የሚለኝ። እሺ ሁለታችንም አንደራረስ። ለሁለታችንም ጥሩ የሚሆነው ያው አይመስልህ? ታዲያ ግን ተማሪዎቹ በመሃላቸው ያለ ነገር እንዳለ እየተናገሩ ያሾፉባቸው ጀመር። ስለ ኤላ ነው። ልክ የኤላን ስም ሲሰሙ ሁሉም ሰው ጸጥ ማለት ይጀምራል። የእሷን ስም በመጥራትሽ ይቆጭሻል። መምህሩም ሲመጣ ክርክራቸው ያበቃል። ታዲያ በቀጣይ ቀን ምግብ ይዛ ስትመጣ ሁሉም ሰው ምግቧን ቀምቷት ነበረ። ያኔ ዩሪ የተባለው ልጅ ወደዛ ይመጣል። ምግብ ይዞላቸው ነበር የመጣው። ቆይ ሴት ተማሪኛ ጋር ምን ትሰራለች? ማንም ሰው ምላሽ አልነበረውም። ታዲያ ግን አንድ ተማሪ እሷ የመጣችው ከጃፓን እንደሆነና እዚህ ተላልፏ እንደሆነ ይናገራል። እኔ እኮ አልገባኝም፣ እዚህ በሆን ምን ችግር አለው? ዩሪና ካይፈር የልብ ጓደኛሞች ነበሩ። ቆይ ሴት ግን ማናት? ከሁሉም ሴቶች ትለያለች። ሁለቱም እሷን ከዛ ክፍል ለማባረር ተባብሮ መስራት እንዳለባቸው ተነጋግረው ነበር። ታዲያ እሷን መንገድ ላይ ሳለች ሳያንን ታገኘዋለች። ከሰዎች ጋር እየተደባደበ ነበር። ልክ እንዳያት የክፍል ጓደኛው እንደሆነች በመናገር አንድ ላይ እንዲሄዱ ይጋብዛታል። እሱም ከብዙ ሰው ጋር እንደሚደባደብ እየተናገረ ነበር። ግን ለምንድነው ካይፈር እንደዛ አይነት ባህሪ ያለው? ሲቀጥል ደግሞ ሴክሽን ኢዎች ምግብ ለምን አትበሉም? ታዲያ ሳያንም እንደሚነግራት መጀመሪያ ግን ምግብ እንድትገዛለት ይጠይቃታል። እሷም ትስማማለች። ካይፈር ፍቅረኛ ነበረችው። ታዲያ የሆነ ቀን ከሌላው ወንድ ጋር ስትሳሳም አላያትም። ከዛ የዛኔ በንዴት እኛ የምንመገብበትን ካፍቴሪያ እንዳላወደሙ። ከዛን ጊዜ በኋላ ሴክሽን እዛ እንዲገባ አይፈቀድለትም። እሷም ወደ ክፍል ስትገባ ሁሉም ሰው ተናዶ ነበረ። ለምን እንደሆነ ግራ አጋብቷታል። ምሳ ሰዓትም ቃል በገባችሁ መሰረት ለሳያን ምግቧን ትሰጠዋለች። የራሷንም ለመብላት ተዘጋጅታ ሳለ የፍቅር ደብዳቤ ታገኛለች። ቦርሳ ውስጥ ከታ ማታ ላይ እንደምታነበው እያሰበች ነበረ። ክፍል ተምረውም ሊወጡ ሲሉ ግን ለመነሳት ስትሞክር ቀሚሷ ተጣብቆ ነበረ። እንደምንም ብላ ስትነሳ ቀሚሷ ይቀደዳል። ይህንን ያየው ሳያንም የራሱን ጃኬት ሰጥቷት ወገቧ ላይ ታስራለች። ትምህርት ቤት ውስጥ ካይፈር የት ነው ብላ እያፈላለገችው ነበረ። ልክ ስታገኘው ጃኬቱን አውልቃ ፊቱ ላይ ከወረወረች በኋላ ጥላው ትሄዳለች። በኋላ ላይም ድጋሚ ሳያንን ነበር ያገኘችው። አሁንም ጃኬት እንድታሰር ይሰጣታል። ምግብም እየተመገቡ እያለ የኤሪስ ታላቅ ወንድም ከዚህ በኋላ ኤሪስ ጄጄን ይዞ ወደ ትምህርት ቤት እንደሚያደርሳት ትዕዛዝ ይሰጧል። ኤሪስም ወንድሙን ስለሚፈራ ወዲያው ትዕዛዙን ተቀብሎ ነበረ። ችግር የለውም አትቸገር፣ ራሴ እሄዳለሁ። እሱ ግን እንደዛ እንደማይሆንና ወንድሙ እንዳይቆጣው ከጠየቃትም አድርሶኛል እንድትል ነበር የነገራት። ክፍል እንደከባች ነበር። ካይፈር እጇ ላይ ገንዘብ አስቀምጦ ምግብ እንድታመጣ ይጠየቃት። እኔ ሰራተኛ አይደለሁም። እዚህ መቆየት ከፈለግሽ እኔ መስማት አለብሽ። ለምን ብዬ ነው አንተን የሚሰማ? እንደምታይን የምንባል አይነት ሰዎች ነን። ከራበን ደግሞ አንቺን መብላታችን አይቀርም። ፈርታው ነበር። ለሱ ግን አላሳየችውም። ምግብም ይዛ ትመጣለች። ዩሪም እዛ ነበር። ለሱም ቸኮሌት ትሰጠዋለች። ሊቀበላት ግን ፍቃደኛ አልነበረም። የዚህኛው ደግሞ ችግሩ ምንድነው? ታዲያ ፍሌክስም እሱን እንድትተወው መቼም ቢሆን ለሷ ትኩረት እንደማይሰጣት ይነግራታል። እሺ ጄጄ የአባትሽ ስም ፈርናንዴዝ ነው? አዎ። ሁሉም ተማሪ ደንግጦ ነበረ። እሷም ስትጠየቅ ኤሪስ ፈርናንዴዝ ያክስቷ ልጅ እንደሆነ ትናገራለች። ከዛ ሰዓት ጀምሮ ማንም ሰው እሷን ማናገር ያቆማል። ካይፈር ራሱ ምንም አይላትም ነበረ። ቆይ ምን ተፈጥሮ ነው? ቤትም እንደሄደች ለሳያን ደውላለት መች እንደሚመጣ እየጠየቀችው ነበረ። እሱም አሞት እንደሆነና በቀጣይ ቀን እንደሚመጣ ይነግራታል። ግን ስለ ሴክሽን የምታውቀው ነገር አለ? ኤሪስም እነሱ ያልበሰሉ እንቁላሎች እንደሆኑና ግድ እንዳይሰጣት ይነግራታል። አይደለም እኮ በፈርናንዴዝ እንደምትጠራ ሲሰሙ ሁሉም ሰው መኮሰታታት ጀመረ። እኔ ታዲያ ምን አውቃለሁ? ችግር ካለብሽ እዚህና ጠይቂያቸው። ታዲያ ሴክሽን ኢዎችም ቁጭ ብለው ስለሷ የድሮ ታሪክ ለማጣራት በኮምፒውተር ሀክ እያደረጉ እየሞከሩ ነበረ። ታዲያ ጄጄም ከዚህ ቀደም አንዲት ሴትን በእስራት ወቅታት እንደተባረረች ከዛ ባሻገር ደግሞ ብዙ ድብድቦች ላይ እንደተሳተፈች ነበር ያዩት። ለዛ ነው እኛ ሴክሽን ላይ ልትገባ የቻለችው። እነሱም ጄጄ የምትኖረው የኤሪስ ቤት እንደሆነ ያረጋግጣሉ። እነሱም ያሰቡት ኤሪስ ጄጄን ወደ እነሱ ክፍል የላካት እነሱ እንዲሰለሉ ብሎ እንደነበረ ነው። በቀጣይ ሳምንታትም ማንም ሰው አላስቸገራትም። በዚህ ደስተኛ ሆና ነበረ። በቀጣይ ቀንም ክፍሉን እንድታጸዳ መምህራቸው ትናገራለች። እንደተለመደው ውጪ ይወጣሉ። እንደማያጸዱም ይነግሯታል። ቆልፈውባት ነበረ። አሁንም በጣም ተናዳለች። እማጸዳ ከሆነ በቃ እስቲ አታግልሉኝ። ባክሽ መጀመሪያ ዝም ብለሽ አጪ። ታዲያ ውጪ ሆነም ሲያወሩ የነበረውን ነገር ትሰማለች። ይህም እሷን አማራው ከዚህ ቦታ እንድትሄድ ማድረግ ነበረ። እንደማትሄድ እርግጠኛ ነበረች። ታዲያ ግን ካይፈር ይመጣና ባስኬት ሙሉ ቆሻሻ ይደፋና እንድታጸዳ ይነግራታል። በዚህም ሁለቱ መጣላት ጀመሩ። ይህንን ያየው ዩሪን ሁለቱም አንድ ላይ እንዲያጸዱ ተናግሮ ነበር ሄደው አንድ ላይ ማጽዳትም ጀመሩ። በቀጣይ ቀን እሷ ምግቧን ለመመገብ ወደ ካፍቴራው ስትሄድ እሷም እንዳትገባ ታግዳ ነበረ። ወደ ካንቲኑ መግባት እንደማትቺ ተነግሮኛል። ስለዚህ ብር ስጪ፣ እኔ ገዝቼልሽ እመጣለሁ። ሳያንም በነፃ ለሱም እንድታመጣለት ሮይን እየጠየቃት ነበረ። ቆይ ምንድነው? ትወዳታለህ እንዴ? ትወዳታለህ? የሆነ ቀን ስስማት አልመታችኝም።
ስለዚህ በጣም ጎበዝ ናት ማለት ነው። የሴክሽን ኢ ፕሬዝዳንትም ለመሆን ዴቪድ እና ካይፈር እየተደባደቡ ነበረ። ያሸነፈውም ካይፈር ነው። በቀጣይ ቀንም መምህራቸው የስፖርት ትምህርት እንዳለ ሲነግራቸው ሁሉም ፊት ለፊቷ ማሊያ መቀየር ጀመሩ። በዚህ በጣም አፍራ ነበረ። የካይፈርን ሰውነት ስታየው ግን በጣም ያምራል። ፈዛ ትቀራለች። ይህንን ያየው ሳያን እይታውን እንደወደደችው ይጠይቃታል። አፍራ ነበር የወጣችው። እዛም ኤሪስ እና ኤላ ይመጣሉ። ጄጄን ባየች ጊዜ ካይፈር የወደዳት ኤላ የምትባለው ልጅ እሷ እንደሆነች ታረጋግጣለች። በጨዋታ መሀልም ሁሉም ጄጄን ማሰቃየት ጀመሩ። ኳስ ይወረወራል። ካይፈር የወረወረው ኳስ ግን አፍንጫውን መቷት ይነስራት ጀመረ። ወዲያው ራሷን ስታ ትወድቃለች። ኤሪስም እየሮጠ ወደሷ ይመጣል። እዛ ያሉ ሰዎች እንዳለ እንዳይቀርቧት ነበር የተናገረው። አንድ ሳምንትም አልፏል። ትምህርቴን ላቋርጥ? ምንድነው ማድረግ ያለብኝ? አክስቷንም ትምህርት ማቋረጥ እንደምትፈልግ ትነግራታለች። ቆይ የኔ ልጅ እያገለሉሽ ነው እንዴ? አዎ እሱም አንዱ ምክንያት ነው። ከሰው ጋር እንደማልጣላ ነግሬሽ ነበረ። በተደጋጋሚ ራሴን የማገኘው ጥል ውስጥ ነው። ነገር ግን ከዚህ በኋላ ቃልሽን ልጠብቅልሽ አልችልም። ሰው ሲያገልሽ ሁሌ በጥል ብቻ መመለስ አትችይም። አንዳንድ ነገሮችንም ተጠቀሚ። ነገር ግን ሰዎች የጀመሩትን ነገር መጨረስ አለብሽ። እሺ አክስቴ መደባደብ እችላለሁ? ትችያለሽ፣ ግን ብዙ አይደለም። ጄጄ ሆስፒታል ውስጥ ነበረች። ታዲያ ጓደኞቿም ይመጡና የያዘችውን እቃ ሊወስዱባት ይታገሏት ጀመረ። ካይፈርም እሷ ጋር ይመጣል። ቁጭ ብላ አብረው ምግብ እንድትበላ ይጠይቃታል። እምቢ ብላ ነበረ። ነገር ግን ሰው ፊት መጣላት አልፈለገችም። ከዛ አፍንጫ ላይም ያለውን ፕላስተር አውልቆ ራሱ ፕላስተር ያደርግላታል። አሁን እንደሚያም ይጠይቃታል። አዎ ያማል። ሁሉም ነገር የተፈጠረው ደግሞ በአንተ ምክንያት ነው። አይስክሪምም ይመጣላታል። ቆይ ምንድነው? በዚህ እንደወደህ ልታረግ እየሞከርክ እንዳይሆን? አዎ እየሞከርኩ ነው። ሴቶች ደግሞ አይስክሪም ይወዳሉ። መቼም ቢሆን በዚህ ልወድህ አልችልም። ባይሆን ይቅርታ ጠይቀኝ። በስነ ስርዓቱ ይቅርታ በለኝ። እሱ ግን ይቅርታ እንደማይጠይቅ ነበር የነገራት። እንደዛ ከሆነ ሰዓቴን አታባክን። ለምን አይስክሪሙን ትቼው ይሄዳለሁ? ትምህርት ቤትም ከመጣች በኋላ ከጓደኛዋ ሲያን ጋር እያወራች ነበረ። ታዲያ እሷና ካይፈር ግንኙነታቸው ምን እንደሆነ እየጠየቃት ነው። እሷም ትናደዳለች። ነገር ግን መርሳት እንደምትፈልግ ከ10 ዓመት በፊት የተፈጠረ ነገርም ሆነ ከሳምንት በፊት የተፈጠረ ነገር መረሳት እንዳለበት ነበር የነገረችው። ታዲያ ግን መሄድ ያለባት ቦታ እንዳለ ትነግረዋለች። ፈርታ ወደ ክፍል መግባት እንዳልፈለገች ሲጠይቃት መጀመሪያ መጸዳጃ ቤት መሄድ እንደፈለገች ታሳውቀዋለች። መጸዳጃ ቤት ሳለችም የሴክሽን ኤ ተማሪዎች ስለ ኤላ እያወሩ ነበረ። ቆይ እሷ ተራማሽ ናት እንዴ? መጀመሪያ ከካይፈር ጋር ሆነች፣ ከዛ ከዩሪ ጋር፣ አሁን ደግሞ ከኤሪክ ጋር ሆነች። ጸባያ ምንም አይገባኝም። እኛ ሴክሽንም ያለችው በኤሪስ ምክንያት ነው። ይሄንን የሰማችው ጄጄ ትወጣና ሴቶቹ ላይ ውሃ ትደፋባቸዋለች። ፊታችሁን እዩት እስቲ፣ ሜካፕ እኮ ነው እንደዚህ ያደረጋችሁ እንጂ ቆንጆ አይደላችሁም። እየሮጠችም ትወጣለች። ልጅቷ የሴክሽን ኤ ዋና አለቃ ነበረች። በዚህም ታባረራት ጀመረ። ክፍሏን ገብታ ለመደበቅ እየሞከረች ነው። ይሄንን ያየው ካፊር ግን እንድትያዝ ያደርጋታል። ሁለቱ ሊደባደቡ ውጪ ወጥተው ነበረ። አንቺ አታፍሪም? እኔ እኮ የትምህርት ቤቱ ቆንጆ ነኝ፣ ጭራሽ ውሃ ትደፊብኛለሽ? ኤሪክና ኤላም እዛ መጥተው ነበረ። ታዲያ ኤሪክም ጄጄ የሱ ያክስት ልጅ እንደሆነች ይናገራል። ቀጠል አድርጎ ግን መጥፎ ነገር ካደረገች መቀጣት እንዳለባት ነበር የተናገረው። እኛ ከሴክሽን ኤ የመጣንን በጣም ጎበዞች ነን። አንቺ ደግሞ ከሴክሽን ኢ። ሴክሽን ኢ የማይረባ ሰዎች ስብስብ ነው። ስለዚህ እኔን ይቅርታ ለመጠየቅ ጫማዬን ነክተሽ ነው ይቅርታ የምትጠይቂኝ? አረ ነው እንዴ? ታዲያ መጸዳጃ ቤት ሆናችሁ ስለ ኤላ ስታወሩ የነበረው ነገር ምንድነው? ልናገረው እንዴ? ምንድን ነበር? አተራማሽ ናት ነው ያላችሁት? ኤሪክ መናደር ሲጀምርም ልጅቷ የኤላ የልብ ጓደኛ እንደዛ እንዳለች ታላክክባት ጀመረ። በዛ ሰዓት ጄጄ ላይ የቆሸሸ ውሃ ሊደፉባት ነበረ። ዴቪድ ነበረ መሀል ገብቶ የሸፈናት። እሱ የቆሸሸ ውሃ ቢጠላም ለሷ ነበር ይሄን ያደረገው። ልብሷን ለመቀየር የገባችው ጄጄ ድምጽ ስታወጣ ሳያን ይሰማል። እሱም ወደ ውስጥ ይገባል። ቆይ በመሃላችሁ ምን እየተፈጠረ ነው? ካይፈር ግን ጄጄ ጀርባ ላይ መድኃኒት ለማድረግ እየሞከረ ነበረ። ዩሪም ወደዛ ይመጣል። ከዚህ በፊት የተፈጠረውን ነገር ስናይ ዩሪና ካይፈር አንድ ሀሳብ አምጥታ ነው። ካይፈር እንደምንም ብሎ ጄጄን በፍቅር ከጣላት በኋላ እንደፈለገ እንደሚጫወትባት፣ ልቧን እንደሚሰብረው፣ የሷ የልብ መሰበር ደግሞ ጎን ለጎን ኤሪስን እንደሚጎዳው ነበር ሲናገር የነበረው። እቅዱ የጀመረው ከሆስፒታል ነበረ። አይስክሪም እንብላ ብሎ ሲጠይቃት የነበረው ጊዜ። አሁን ላይ ደግሞ ካይፈር ውሃ እንድትሰጠው ይጠይቃታል። መተራሱ ሰድ መጥቶ የምትጠጣው ሊወስደው ነበር። እስቲ ካጠገቤ ዞር በል፣ ልጅቷ ራሱ ሰውነቴን በጣም ጎድቷለች። በቃ እኔ መድኃኒቱን አደርግልሻለሁ። ያኔ ነው ሳያን ወደ ውስጥ የገባው። ለትምህርትም በምትወጣበት ጊዜ ሲያን ውጪ እየጠበቃት ነበረ። ወደ ትምህርት ቤት እንደሚወስዳት ይነግራታል። ኦይ ምንድነው? ትወደኛለህ እንዴ? አዎ እወድሻለሁ። ጓደኛ አይደለሽ እንዴ? በቀጣይ ትዕይንትም የጄጄን ቦርሳ ወስደው እያሰቃዩት ነበረ። ይህንን ያዩት የሴክሽን ኢ ተማሪዎች ቶሎ ብለው ለነ ካይፈር ይነግሯቸዋል። ቦርሳዋንም እንደ ባንዲራ ሰቅለውባት የዜግነት ክብር የሀገራቸውን መዝሙር ለመዘመር ተዘጋጅተው ነበረ። ቦርሳ ውስጥ ቸኮሌት አለ።
የቸኮሌትን ስም የሰሙት ተማሪዎች ወደ ታች ያወርዱታል። እሷም ለመቀማት እየሞከረች ነበር። ካይፈርም ረድቷት ከተማሪዎቹ ጋር ይደባደባል። ደህና እንደሆነችም ይጠይቃታል። ብዙም አልተጎዳውም። ቤተነሽሽ አሁን እንሂድ። ቀስ ብዬ እመጣለሁ። እሱ ግን ዝም ብሎ ነበር ጥሏት ሄደው። አያፍርም? እንደተጎዳው እያየ አያነሳኝም እንኳን። ምን አይነት ኤሊ ናት? ወዲያው ግን የመጣው ዩሪ ነበረ። እሱም ያቅፋታል። ኦይ ለምንድን ያቀፍከኝ? ይዛኝ ወደ ክፍል ልትሄድ ነው? ወደ ክፍል ይዟት እንደሚሄድም ይናገራል። ነገር ግን አንድ ነገር ማድረግ እንዳለባት አሳውቋት ነበረ። ይሄም ካይፈር ድብድቡ ላይ ከተደባደበና መንስኤው እሱ ከሆነ ከትምህርት ቤቱ እንደሚባረር ርዕሰ መምህሯ ስትጠይቃት ግን ይሄ ሁሉ ነገር የሷ ጥፋት እንደሆነ እንድትናገር ያስጠነቅቃታል። እሷም ትስማማለች። ሀገሪቷ ውስጥ በጣም ከባድ ዝናብ እየዘነበ ስለሆነ ትምህርት አልነበረም። በዚህም ሁሉም ወደ የቤታቸው ሊሄዱ ነው። እሷም ኤሪስ እንዲያደርሳት መልእክት ብትልክለት አይመልስም። ብቻዋን ክፍል ውስጥ ቀርታ ያየው ዩሪ እንድትሄድ ይጠይቃታል። አብረው መሄድም ጀመሩ። እሷ ግን ጥላ አልያዛችም። እሱ ጥላውን ይዞ ከፊት እያለ ነው። እባክህ ጥለኸኝ አትሂድ፣ ቦታው በጣም ጭቃ በጭቃ ነው። ሊረዳ ሲሞክር ግን ሁለቱም መሬት ላይ ይወድቃሉ። ቆይ ምን ነው? ምንም መትቼ ነው። ይሄ የወንዶች ጉዳይ ነው። አንቺ ምንም አይገባሽም። ልብሱ በጣም ተበላሽቶበት ነበረ። ይቅርታ ከጠየቀችው በኋላ መሄድ ስትጀምር ግን መኪናውን ይዞ ይመጣል። ታዲያ ወደ ቤት እንደሚያደርሳት ይነግራትና መኪና ውስጥ ትገባለች። ዩሪ በጣም የሀብታም ልጅ ነበረ። ታዲያ እሷን ወደ ቤቷ ሊያደርሳት እንደማይችል የነሱ መንገድ አሁን በጎርፍ ስለሚጥለቀለቅ ለስኪበርድ ድረስ እሷ አፓርተማ መሆን እንደምትችል ይነግራታል። ቆይ ግን እንዴት ነው የኔ ቤት በዛ መንገድ እንደሆነ ያወቀው? እሱም ሲያን ነግሮት እንደሆነ ይነግራትና ወደ አፓርተማው ይገባሉ። ገላውን መታጠብ እንደሚፈልግ ይነግራታል። እኔ አልታጠብም ማለት አንተ ፊት እንዴት ልብሴን እቀይራለሁ? የቤቱም ሰራተኛ ትመጣና ዩሪን አያትየው ማየት እንደፈለጉ ትናገራለች። እሱ ግን እምቢ ብሎ ነበር። ይማትረባ ለትላልቅ ሰው እንደዚህ አይነት መልስ ትመልሳለህ? ታዲያ እሷም መጀመሪያ እንድትታጠብ ይነግራታል። ተጣጥባ ልብሷን ቀይራ በምትወጣበት ጊዜ መጋረጃውን ስትከፍት ያየችው ቪው በጣም ያምር ነበረ። እሱም እሷ ጋር ይመጣል። ስለ ቤተሰቦቹም ትጠይቀው ጀመረ። እነሱም ጃፓን እንደሚኖሩ ነበር የነገራት። ወይኔ ግን ጸጉር ሲያምር! ልክ ስትቀርበው ደንግጦ ነበረ። አንተ በጣም ጥሩ ሰው ነህ። እሺ። ሁለቱም ከአያትየው ጋር ራት ለመብላት ይቀርባሉ። አያትየው ጄጄ ማን እንደሆነች ዩሪን ሲጠይቀው ጓደኛው እንደሆነችና ፍቅረኛው እንዳልሆነች አስረግጦ ይናገራል። የፈርናንዴዝ ቤተሰብ ናት። የእነሱ ቤት በጎርፍ ስለተጠቀለቀ ለትንሽ ጊዜ እዚቱን ብዬ ነው። አያቴ ከእሷ ጋር ምንም አይነት ግንኙነት የለኝም። አው ልክ ነው። እኔ የኤሪስ ፈርናንዴዝ ያክስት ልጅ ነኝ። ሁለቱ ወደ ክፍል በሚመጡበት ጊዜ እየተሳሳቁ ነበር የመጡት። ይህንን ያየው ኪፈር ግን በሁለቱ ግንኙነት ቀንቶ ነበረ። ትላንትና አብራችሁ ነው የወጣችሁት፣ አሁን ደግሞ አብራችሁ የተመለሳችሁ ነው። አዎ ምን ላድርግ፣ የእነሱ ቤት በጎርፍ ስለተጠቀለቀ ለትንሽ ጊዜ እኔ አፓርታማ ነበረች። አንድ ተማሪ የሚመጣና ትላንትና የተደባደበው እንዳለ ወደ ቢሮ እንደተጠሩ ነበር የተናገረው። እዛ ተጠርተውም ርዕሰ መምህሯ ጥያቄ እያቀረበች ነበረ። በዚህም ጄጄ ሁሉ ነገር የሷ ጥፋት እንደሆነ ልጆቹ እንዲደበድቧት የሚያደረገችው በሷ ትንኮሳ እንደሆነ ተናግራ ነው። ርዕሰ መምህሯም ይህንን ያደረገችው እሷ ከሆነች ወይ ከትምህርት ቤት መባረር ወይ ደግሞ ወላጆቿ መጠራት እንዳለባቸው ይነገራታል። ካይፈርም ለሱ ብላ እንዲ እንዳታደርግ ሲጠይቃት የሁሉ ነገር የተፈጠረው በሷ ምክንያት ስለሆነ ችግር እንደሌለው ትነግረዋለች። በዚህም ትልቁ ያክስቷ ልጅ ነበር የመጣው። ከዝናዋም እዛ ከመጣ በኋላ እየተቆጣት ነበረ። በቃ ይቅርታ አድርግልኝ፣ ደግሜ እንደዚህ አላረግም። በመቀጠልም አብረው ምግብ እንዲበሉ ይጠይቃታል። ተስማምታ ሳለ ግን ለሱ ስልክ ስለተደወለለት መሄድ ስላለበት ካርዱን ሰጥቷት ነበር የፈለገችው እንድትበላ ነግሯት ሄደው። እሷ ስትመጣ ላክስቷ ብዙ እቃዎችን ገዝታ ነበር የተመለሰችው። ዩሪና ከፌርም አንድ ላይ ነበሩ። እቅዳቸው እየተሳካ ስለሆነ ደስ ብሏቸው ነበረ። ጓደኞቻቸውም አንድ ላይ መጥተው ጊዜ ያሳልፉ ጀመር። ካይፈርም ለጓደኞቹ ጄጄ እንዴት መጉዳት እንዳለባቸው እየነገራቸው ነበረ። ሲያንና ዴቪድ ግን ይህ ነገር አልተመቻቸውም። ምክንያቱም ለሷ ጥሩ የሚመኙ እነሱ ነበሩ። በቀጣይም ካይፈር መታጠገቡ እንድትቀመጥ ይነግራታል። ከዚህ በኩል ካይፈር ሲሆን ከዛ በኩል ደግሞ ዩሪ ነበረ። ወደ ክፍልም ልትገባ ስትል ግን ካይፈር ያስቆማታል። ልትወድቅ ስትልም እሱ ይዛታል። ቆይ ለምንድን ነው እየሳቀ የሚያየኝ? ብትወድቂ ትጎጂ ነበረ። አንቺን ለመንከባከብ ብዬ ነው ያስኩሽ። እንደዚህ አታውራ፣ እመታዋለሁ። ከመታው ደግሞ ትጎዳለህ። ልቀቀኝ ባክህ። ይለቃታል። ነገር ግን አሁንም እየሳቀ ነበረ። ልጁ ምን ሆኖ ነው ዝም ብሎ የሚያገጣው? የሴክሽን ኤ ተማሪ እንደሆን ፈቅዶልኝ ነው? ቢቀበለኝ ባይቀበለኝ ምን አገባኝ? ግን ሁለተኛ እድል ልስጠው እንዴ? ታዲያ ከካፌው ውሃው ለመውሰድ እየሞከረች እያለ ቆሻሻ ገንዳው ጋር አንድ ድምጽ ትሰማለች። ወደዛ ስትሄድ ግን የኤላ የልብ ጓደኛ ኤላ ወደ ትምህርት ቤት እየመጣች ስላልሆነ ተማሪዎች ደብድበዋት አግልለዋት በጣም አዝና ተደብቃ ነበረ። ለማንም እንዳትናገርም ትነግራታለች። ይህንን ያደረገው ኤሪስ እንደሆነ ስትሰማ ጄጄ ማመን አቅቷት ነበረ። ልጅቷንም ካረጋጋቻት በኋላ ፊቷ እንድትተጣጠብ ነግራት ነበረ። ታዲያ ፊቷንም ተጣጥባ ወዴት መሄድ እንዳለባት ግራ እንደሚገባት ወደ ክፍል ከሄደች እንደሚያገሏት እየነገረቻት ነበረ። በቃ አይጨነቅሽ፣ እኔ ክፍል ይዤሽ እሄዳለሁ። ወደ ኢ ሴክሽንም ይዛት ትሄዳለች። ሌላ ሴት እንደመጣች ባዩ ጊዜ ወንዶቹ በጣም ይናደዳሉ። እሷ እዚህ ምን ሰራለች? አሁን ነው ከዚህ ክፍል ታስወጫት ይገባል። ዝም በል ተጎድታለች። ካጠገቧ ዞር በል። ልጅቷና ሴክሽን ውስጥ ያለ አንድ ተማሪ ደግሞ ከዚህ ቀደም ግንኙነት ነበራቸው። እቺ ደግሞ እዚህ ምን ሰራለች?
አይ ትንሽ ለተጎዳች እዚህ ትንሽ ትቆይ። ካይፈር ግን ይሄን አልፈቀደም። መውጣት እንዳለባት ይናገራል። አትወጣም። ምን አገባህ አንተ? ቆይ ምንድነው ሴክሽን ዲዎችን እንዳያጠቁ ፈርተህ ነው? እነሱን ሊመቱ ይስሉ አንተ ረታይ ነበር። እሷንም እርዳት በቃ። እኔ ማግዘው ላንቺ ብቻ ነው። ክፍል ውስጥ ያሉ ወንዶች ያሾፉባቸው ጀመረ። እሺ እኔ ስለጠየቅኩ እንኳን እሷን አትረዳትም? አይሆንም፣ አንቺ ስትፈልጊ ብቻ ነው መረዳሽ። ሁለቱን እያየ ዩሪ ደግሞ በቅናት እየተቃጠለ ነበር። ጄጄና ልጅቷ አንድ ላይ እየሄዱ ነው። ልጅቷን በተደጋጋሚ ታመሰግናትና ከዚህ በኋላ ጓደኛሞች እንደሚሆኑ እየነገረቻት ነበር። አንቺና የኛ ክፍሉ ተማሪ ግንኙነታችሁ ምንድነው? ከሱ ጋር መሆን በጣም እፈልግ ነበር። ኤላ ግን በተደጋጋሚ አብረን እንድንሆን ከገፋፋችን በኋላ የሆነ ቀን ላይ እሱ አተራማሽ እንደሆነና ከሱ እንድርቅ ነገረችኝ። ከሱ መራቅ ግን ለኔ በጣም ከባድ ነበር። የሆነ ጊዜ ላይ ከሴት ጋር እንዳየችው እሷ ብትነግረኝም እኔም አንድ ቀን ከሴት ጋር ሳያው ግንኙነታችን እንዲያበቃ አደረኩኝ። ግን አሁንም ደስ ይለኛል። ለሱ እድል መስጠት አለብኝ እንዴ? ጄጄ ስለዚህ ነገር ምንም ስለማታቅ ምክር ልሰጣት አልቻለችም። ግን ነገ የሴክሽን ዲ ተማሪዎች የሆነ ነገር ቢያደርጉሽ ምን ልታደርጊ ነው? አይ ችግር የለውም ኤላ ወደ ትምህርት ቤት መምጣቷ ስለማይቀር ያኔ እኔን ማግለል ያቆማሉ። ኤሪስ እንደዚህ እንዳሰቃየሽ ግን ትናገሪያለሽ? አይ አልናገርም። በእኔ ምክንያት እንዲጣሉ አልፈልግም። ቤትም ጄጄ ከሄደች በኋላ ለምን እንደዚህ እንዳደረገ በተደጋጋሚ እየጠየቀችው ነበረ። ታዲያ እሱም ኤላ ላይ ለተፈጠረው ነገር ልጅቷ መክፈል እንዳለባት ይናገራል። ምንድነው የምትለው? የክላስ ኤ አለቃ እኮ ናት እንደዛ ያደረገችው። ታዲያ ግን እሱ የክላስ ኤ አለቃ እንደዛ እንዳላደረገች ተናግሮ ነበር የሄደው። የሁለቱን ጭቅጭቅ ኤላ ሰምታ ተናዳ ትሄዳለች። ካይፈርና ዩሪ እስክትመጣ እየጠበቁ ነበር። እሷ ቀጥታ ሄደችው ሳያን ጋር ነበር። ቤቢ ቤቢ እያለችው ስትጠራ ሁለቱም ይቀናሉ። ታዲያ ግን ቀጠል አድርጋ ዴቪድንም ቤቢ ብላው ነበር። ስለዚህ ችግር እንደሌለው ነበር ያሰቡት። እኔንም ቤቢ ብለሽ ጥሪኛ። በህልም ብታልሙ ይሻልሃል። እኔማ ቤቢ አይደለሁም። ባይሆን ቆንጂዮ ልጅ ምናምን እያልሽ ጥሪኝ ትችያለሽ። ባክ ተረጋጋ። የትኛውንም አንተ አይደለህም። በዛ መሃል ኤላ ወደ ክፍል ትመጣለች። በዚህም ጄጄ ማናገር እንደምትፈልግ ነበር የተናገረችው። ጓደኛዋን ስለጠበቀችላት ካመሰገነቻት በኋላ ግን እሷ ክፍል ያለው ልጅና ጓደኛዋ አንድ ላይ መሆን እንደማይችሉና ሁለቱ አንድ ላይ እንዳይሆኑ እንድታደርግ ነበር የነገረቻት። ያንን ማድረግ አልችልም። የፈለገችውን ነገር ራሷ እንድትፈቅድ አድርጊ። ነገር ግን መጀመሪያ ላልሽው ነገር እስማማለሁ። እሷን ልጠብቃት እችላለሁ። አቅፋት ነበር የሄደችው። በቀጣይ ትዕይንትም ለኤላ ጓደኛ አንድ ልጅ ተንበርክኮ አብራው እንድትሆን እየጠየቃት ነበር። ልጅቷን ቢምሽ ማለት በጣም ፈርታለች። ታት ባክህ አንተን አትወድህም፣ በቃ ካጠገቧ ራቅ። ጄጄ በተደጋጋሚ እንዲህ ስትናገር ልጁ ይናደድና ጄጄ ሊያንቃት ይመጣል። ያኔ ካይፈርና የክፍሏ ጓደኞች ልጁን ዞር ያደርጉታል። በቃ ይቅርታ አድርጊልኝ፣ ድጋሚ ሌላ ድርስጭኝ። ልጁ እንደዛ ከተናገረ በኋላ ቁጭ ብሎ እያሰበ ነበር። በዚህም ጄጄ ትመጣለች። እሷ ምን ማድረግ እንዳለበት ምን አይነት ስሜቱን መግለጽ እንዳለበት ከነገረችው በኋላ ልጁ በጣም ጎበዝ እንደሆነች ተናግሮ ነበር ጥሏት ሄደው። ይሄንን ያየው ካይፈር አሁን ደግሞ በሰው ህይወት ውስጥ ጣልቃ እየገባች እንደሆነ ይነግራታል። ምንም አላልኩም። አንዳንድ ሰዎች ደግሞ በህይወታቸው ጣልቃ ስገባ ደስ ይላቸዋል፣ ምክንያቱም ጥሩ ምክር ነው መመክራቸው። እና ስሜቱን ሊናገር ነው ሄደው። ስለዚህ እንከተላቸዋ። አሃ አንተም እንደኔ ሆንክ ማለት ነው። የሰው ነገር ውስጥ ልቅ ብለህ ልገባ ነው። እነሱም ከሩቅ ሆነው ሁለቱን ማየት ጀመሩ። በዚህም እያጮለቁ ነበር። ግን ምንም ይላት ይመስላል። ያው የሚነግራትማ ለሷ ብሎ ምንም ነገር እንደሚያደርግና ባህሪውንም ለሷ ብሎ እንደሚቀይር ነግራታል። ይሄን ነገር በሚናገርበት ጊዜ እሷን እያየ ነበር ሲናገር የነበረው። ያኔ ልቧ እየደነገጠ ፊቷ ይቀላ ጀመረ። መንገድ ላይም አንድ መኪና የሚነዳ ልጅ አቅጣጫ ጠይቋት ነበር። በዚህም አቅጣጫውን ትነግረዋለች። ይሄንን ከሩቅ ያየው ዩሪ ወደሷ ይመጣል። ለምንድነው ልጁን የምታናገሪው? ምን እያለች ነው? አይ ምንም፣ አቅጣጫን ይጠየቀኝ። ያኔ ሳይክሏን ይዞ ይሄዳል። እንዴ ልታቆንጂ ሳይክሌ መልስልኝ። እንደዛ ከሆነ በቃ እኔ መኪና ውስጥ ነው የምገባው። እሷን መኪና ውስጥ ትገባለች። የስፖርት ክፍለ ጊዜ ላይም ካይፈር የሷን ስልክ ይዞ መሮጥ ጀመረ። እሷም ታባረረዋለች። የሴክሽን ኤ ተማሪዎችም ስፖርት እየሰሩ ነበር። ካይፈር አደናቅፎ ይጥላታል። እሷም መልሳ አደናቅፋ ትጥለዋለች። በዚህ ጊዜ ተማሪዎቹ ገና ለገና እሱ ጮኸ ብለው እየጠበቁ እያለ አንስቶ ይቃለዳት ጀመረ። በዚህ መሃል ግን ስሟት ነበር። ሁሉም ሰው ደንግጦ ያፈጣል። ሆን ብለሽ ነው እንዴ ሳምሺ? አንተ ብድነህ እንዴ? ያኔ ኤሪስ ይመጣል። ከዚህ በኋላ እሷ አጠገብ እንዳይደርስ ካይፈርን አስጠንቅቆት ነበር። ሁለቱ ወንዶች በአንድና በአንድ ጎን ይዘዋት ይጎትቷት ጀመረ። እጄን እያመመኝ ነው፣ እባካችሁ ልቀቁኝ። በዚህ መሃል ግን ኤሪክ ሲለቃት አሁንም ካይፈር ይጎትታትና ይስማታል። በቀጣይ ትዕይንት የበለዘ አይኑን በረዶ እያደረገበት ነበር። አንተ ቆይ ለምንድነው እንደዚህ የምታደርገው? እሷን ለማናደድ ብቻ ነው ወይስ እንደተወድ ነው? ከተጓተቱ በኋላ እሱ ሲስማት ወደ ራሷ ስትመለስ በቦክስ አጋይታው ነበር። ይሄንን ሁሉ ነገር ማድረገው እንደምትወደኝ ስለማቅ ነው። በቃ ትወደኛለች። እኔ መጀመሪያ ይሄንን ባላደርግ ኖሮ ቀስ በቀስ እሷ ይሄንን ማድረጉ አይቀርም ነበር። ስትስም ግን ደስ ትላለች። ታዲያ ጄጄም ወደ ትምህርት ቤት ስትመጣ በጣም ደካክማት በጣም አሟት ነበር። ዛሬ ደግሞ ማታ ሙሉን ያጠናችበት የፈተና ቀን ነው። ቆይ ለምንድነው እዚህ ጋር የሚስማት? ስለተፈጠረውም ነገር እሷ ማሰብ ጀመረች።
ያኔ ሲያንም ይመጣል። ምን እየሆነች እንደሆነ ይጠይቃታል። ታዲያ እሷም በጣም እንዳመማትና እንዴት ፈተና መፈተን እንደምትችል ራሱ እንደማታውቅ እየነገረችው ነበረ። ዝም በል እባክህ ፊቴ ላይ ቀዝቃዛ ውሃ አደርጋለሁ፣ ያኔ ሁሉም ነገር ይስተካከላል እሺ። እዛ ሮዬን ታገኛታለች። ታዲያ ስለ ሲያን እየነገረቻት ነበረ። ይሄም ሲያን ሴክሽን ኤ ነበረ። ታዲያ ሰርቀሃል ተብሎ እነ ኤሪክ አላከውበት ወደ ሴክሽን ኢ እንደተላለፈ ነበረ ስትናገር የነበረው። ወደ ፈተናውም ትገባለች። ታዲያ ግን ፈተና ከተሰጣት በኋላ ምንም ሳትጽፍ እዛው ተኝታ ነበረ። ተማሪዎቹ በተደጋጋሚ እየመጡ ሊቀሰቅሷት እየሞከሩ ነው። እሷ ግን አትነቃም ነበረ። አትነቂም። ስለዚህ ካይፈር መጥቶ ይስምሻል። ወዲያው እሷ ትነቃለች። ቆይ ግን የፈተና ወረቀት የት አለ እንዴ? አልሰራሽውም እንዴ? የጨረሽ መስሎኝ እኮ ለመምህሩ ሰጠሁት። አሁን ላክስቴ ምንድነው ምላት? ኤሪስ ምንን መስደው አይቀርም። ወደ ትምህርት ቤት በቀጣይ ቀን ስትመጣም ሲያን ምግብ ይዞ ነበር ለመጀመሪያ ቀን የመጣው። በጣም ገርማታል። ለሷም ፓንኬክ እንዲሰጣት ትጠይቋለች። እሱም እንዳመጣ በቀላሉ ነበር የነገራት። ነገር ግን እቃ ከሚቀመጥበት ቦታ ዱቄትና እንቁላል ካመጣ በኋላ እንድትሰራ ይነግራታል። በዚህም ተደስታ ከሱ ጋር ሆና አንድ ላይ ፓንኬኩን እየሰራች እያለ ካይፈር ወደ ውስጥ ይመጣል። ቆንጆ ነሽ፣ ጸባይሽም ጥሩ ነው። ፓንኬክ መስራት ትችያለሽ፣ ባለሙያ ነሽ። ፍቅረኛሽ ታድሎ። የአድለኛ ሰው ግን እኔ ቢሆን ደስ ይለኛል። ከሱ ጋር እያወራች ፓንኬኩ ይቃጠልባት ጀመር። አያችሁ፣ በእናንተ ምክንያት ፓንኬኩ ተቃጠለ። አሁን ዞር በሉ ባካችሁ። ዩሪም እሷ ጋር ይመጣና ይረዳት ጀመረ። ዩሪ አንተ ግን ትለያለህ። በቀጣይ ቀን ውጤት ይታያል። በጣም ፈርታ ነበር የሷን ውጤት ለማየት። ዩሪ 99.9 ሲያመጣ ደግሞ ካይፈር ደግሞ 99.8 ነበር ያመጣው። እንደዚህ ጎበዝ መሆናቸውን አታውቅም ነበረ። ሲያን ጋር ሄዳም ስትቀመጥ የሴት ቦርሳ ላዩ ላይ ነበረ። ቆይ አንተ የሴት ቦርሳ ምን ይሰራልሃል? አንተ ሌባ፣ ብር ይመልስ፣ ቦርሳዬን ሰርቀህ ነው አይደለ? ወዲያው ሌባ ይባል ጀመረ። እሱ ግን ምንም ነገር አልነካም። ታዲያ የልጅቷ ፍቅረኛ የሚመጣና ከዚህ በፊት ሌባ የሆነ ልጅ አሁንም እንደሰረቀ እየተናገረ ነበረ። ሲያን በጣም ከፍቶት ዝም ነበር ያለው። እኔ አምናለሁ፣ እውነቱን ንገረኝ። አንተ እንደዚህ አታደርግም አይደለ? እውነቱን ንገረኝ። እሱ ዝም ነበር ያለው። ማልቀስም ጀመረ። አጎሚ እያስለቀሽው እኮ ነው፣ ከፍቶታል። ምን ላደርግ? ከድሮ ጀምሮ ሌባ ተብዬ ተሰይሜ ነበረ። እኔ ግን እኮ ምንም አላደረኩም። ላንቺ እውነታውን ከነገርኩሽ በኋላ ምናልባት ጥለሽኝ እንዳትሄጂ ፈርቼ ነው እንጂ እኔ አልሰረኩም። እኔ እኮ ጓደኛህ ነኝ። ጓደኛ መቼም ትቶህ አይሄድም፣ መቼም ትቼህ አልሄድም። እሺ ሰዎችም እንዳያገኙት ብላ ወደ ቤት ሸኝታው ነበረ። በቀጣይ ቀን ጄጄ ወደ ትምህርት ቤት ስትመጣ ካይፈር ነበር የጠበቃት። የማታናግሪኝ ስለሳምኩሽ ነው? ምን አንቺም ትወጂኛለሽ እንዴ? እባክህ ዞር በል፣ አልወድህም። ታዲያ እሱም አብረው እንዲሄዱ ይጠይቃታል። ለምን እንደሆነ ስትጠይቀው ሲያንን ለማዳን እንደሆነ ይነግራታል። ታዲያ እሱም ይዟት ይሄዳል። እኔ ግን የምጠረጥረው የሴክሽን ኤ ዋና አለቃዋ ናት ወይ ደግሞ ኤሪስ ነው። ግን ኤላ ልትሆን ትችላለች። አረ እሷ እንደዚህ አይነት ነገር አታቀነባብርም፣ መጥፎ ሰው አይደለችም። ታዲያ ካይፈርም ከመኪና ውስጥ ብዙ ገንዘብ ካወጣ በኋላ ሲያን ሰርቋል የተባለው የገንዘብ መጠን ይሄ እንደሆነ በማሳየት ለሷ ይሰጣታል። እሷም ለልጅቷ ሄዳ መመለስ ነበር የፈለገችው። እንደዛ ካደረገች ግን ሲያን እንደሰረቀ ማረጋገጫ ይሆናል ሲላት፣ አሃ አንተ ጎበዝ ሀሳቢ ነህ እባክህ። በሌላ በኩል ኤሪስ እና ኤላ ይታያሉ። ለምንድን ነው ይሄንን ሁሉ ነገር ያደረግሽው? እኔ እኮ ምንም አላደረግኩም። ሲያንን ወጥመድ ውስጥ የጣልሽው አንቺ እንደሆንሽ አውቃለሁ። አዎ ያክስቴ ልጅ አልወዳትም። በሷ ምክንያት የገዛ ጓደኛዬ ራሱ አታናግረኝም። ፍሌክስ ከሚባለው ልጅ ጋር አቱኝ ስላት እሷ ግን የጄጄ ምክር ሰምታ ከሱ ጋር መሆን እንደምትፈልግ ነገረችኝ። ታዲያ ጥሩ ነዋ። እሷ እኮ ሕፃን ልጅ አይደለችም። ሁሉ ነገር ደግሞ አንቺ ልትነግሪያት አትችይም። የራሷን ውሳኔ የራሷ መወሰን አለባት። ለምን ጄጄን ሁሉም ሰው እንደሚወዳት አላውቅም። አይዞሽ፣ አንቺን የሚተካ ማንም ሰው አይኖርም። ሁሉም ሰው ቢጠላሽ እኔ እወድሻለሁ። በቀጣይ ትዕይንት ኪፈርና ጄጄ የሄዱት ተሰረኩኝ ያለችው ልጅ ቤት ነበረ። እሷ ጋርም ሄደው ገንዘብ እንደሚሰጧት፣ ታዲያ ግን ገንዘቡን የምትወስደው ማን እንዳዘዛት ስትናገር እንደሆነ ይነግሯታል። ልጅቷ ለመናገር ፈቃደኛ አልነበረችም። በዚህ ንዴት ጄጄ ልትደበድባት ነበረ። ቶሎ ብላ ልጅቷ ቤቷ ገብታ በሯን ትዘጋለች። ደግሞ ቢያንኳኩ ልትከፍት አልቻለችም ነበረ። እሷም ስትጠይቀው የነበረው ፈተናውን እንዴት እንደዛ ጥሩ ውጤት እንዳመጣች ነበረ። እሱ እንደሰራላት አስተማሪው ልክ ሲወጣ የእሷን ሰርቶ ታዲያ ወደ ራሱ እንደሄደ ይነግራታል። ግን እኮ አሁን ሰው ካወቀ ከትምህርት ቤት እንባረራለን። ለማንም አንናገርም፣ ማንም ሰው አያውቅም። ግን አንተ እንደዚህ ጥሩ የምትሆነው ስላገለልከኝ አስገድደ ስለሳምከኝ ተጸጽተህ ነው? በቀጥታ ይቅርታ መጠየቅ ስለማትችል ነው ይህን ሁሉ ነገር የምታደርገው? እስኪ አፍሽን ዝጊ። በቀጣይ ቀን ጄጄ ወደ ትምህርት ቤት ስትመጣ በኃይል ተሞልታ ነበር የመጣችው። ሲያንን በውሸት ለወነጀለችው ልጅ ገንዘቡን ተወራውርላታለች። ሲያን ገንዘቡን አልሰረቀም። እሱ ካልሰረቀ ደግሞ የሰረኩት እኔ ነኝ። ገንዘብሽን አይደል የፈለግሽው? ያው ሰጥቼሻለሁ። ኤሪስም ይሄን ያያል። ለሰው ብለሽ ነገሩን አትሸፋፍኝ። አንቺ እንዳልሰረቅሽ ይታወቃል። ለማንም እየሸፈንኩ አይደለም፣ እኔ ነኝ የሰረኩት። ታዲያ እሷም ወደ ክፍሏ ስትገባ ቪዲዮዋ ተቀርጾ ተለቆ ነበር። ይህንን ያደረገችው የኤ ክፍል አለቃ ነበረች። ለምንድነው እንደዚህ የምታዩኝ? በቃ ትጨነቁ። የመጀመሪያው ራሴ እንደተቆጣጠርኩት አሁንም እቆጣጠረዋለሁ። ሳያንም በደስታ ያቅፋታል። እንዳታመሰግነኝ። ጓደኞች እንደዛ ነው ማድረግ ያለባቸው። ዩሪና ካይፈርም እሷ እንደሌሎቹ ሴቶች እንዳልሆነች ሲረዱ ደስ ይላቸዋል።
ይነግራቸዋል። ጄጄም ቤት ስትመጣ ያክስቷ ልጅ ይህንን ስለሰማ ገንዘብ እንዴት እንደሰረቀች በመናደድ ገንዘብ ከፈለገች እነሱን መጠየቅ እንደምትችል እየተናገረ ነበረ። እሷን በተደጋጋሚ ይቅርታ ትጠይቃለች። ያኔ ካይፈር እነሱ ጋር ይደውልና እሷ ይህንን ያደረገችው ለጓደኛዋ ለመሸፈን እንጂ እንዳልሰረቀች ነበር የተናገረው። ይህንን የሰማ ያክስቷ ልጅም ከዚህ በኋላ እንደዚህ ነገር እንዳታደርግ ይነግራታል። ወደ ቤትም አያቷ ትመጣለች። ስታገኛት በጣም ደስተኛ ሆና ነበረ። እሷም ወደ ሬስቶራንት በምትሄድበት ጊዜ ሴቶች ሁሉ ሌባዋ እሷ ናት ብለው እያወሩባት ነበረ። በዚህ ጊዜ ለቤቱ ባለቤት ይናገሩና እንድትባረር ለማድረግ እየሞከሩ ነበረ። ዩሪም ወደዛ ይመጣል። ሁሉም ደንበኞቹ እንዲወጡና ሙሉ ገንዘቡን እንደሚሸፍን ይናገራል። በሀገሪቱ ውስጥ የሀብታም ልጅ እንደሆነ ስለሚታወቅ እዛ ያሉ ሴቶች ወጥተው ነበረ። ሁለቱም ቁጭ ብለው እየተሳሳቁ ማውራት ጀመሩ። ያኔ ነበረ ካይፈር ከውጪ ሆኖ በቅናት እያያቸው የነበረው። ሳያንን ለምንድን ነው እንደዚህ የምትጠብቂው? ምክንያቱም እሱ ልክ እንደ ወንድሜ ነው የምወደው። እሱም አይኗን እያያት ነበረ። ቆይ ምንድን ነው እየወደድኳት ነው እንዴ? በካይፈር ምክንያት ግን ሙሉ ለሙሉ ስሜቱን መቀበል አልቻለም። ታዲያ ግን ካይፈር ያሰበው ሀሳብ እሷ ላይ ባይሰራ ደስ ይሏል። እሷ ተጎድታ ማየት አይፈልግም ነበረ። ፍቅረኛ ኖሮሽ ያውቃል ግን? አዎ 2 ፍቅረኛ ነበረኝ፣ ነገር ግን አልተሳካም። አንተ ግን ኤላን ተወዳታለህ? እሱ ግን ምንም አልመለሰላትም ነበረ። ወደ ቤት ሊያደርሳት እንደሚፈልግም ይነግራታል። ደስ ብሏት ነበረ። ሲሸኛት የነበረው ግን በራሷ ሳይክል ነበረ። ቆይ ምንድን ነው በራሴ ሳይክል ነው እንደምትሸኘኝ? እሱም ወገቡን ጠበቅ አድርጋ እንድትይዘው እየነገራት ነው። ታዲያ ግን ከሳይክሉ ላይ ትወድቃለች። የጥፋተኝነት ስሜት ተሰምቶት ነበረ። በሻሽ ከቋጠረላት በኋላ ወደ ቤት ያደርሳታል። አያትየውም ሁለቱን አንድ ላይ በምታይበት ጊዜ እሱ ወደ ውስጥ እንዲገባ ጋብዛው ነበረ። ቆይ ምንድን ነው ሁለታችሁ ፍቅረኛሞች ናችሁ እንዴ? ኧረ አይደለም ጓደኛዬ ነው አያቴ፣ ምን ሆነሽ ነው? በመቀጠልም እሱ ምግብ እንዲበላ ይነገረዋል። ኤሪስም ዩሪን ሲያዩ በጣም ተናዶ እንዲወጣ ነግሮት ነበረ። እረፍ እንግዳ እንዲህ ነው እንደምትቀበለው? እሱ አሁን አብሮን እራት ሊበላ ነው። አብሮ ቁጭ ብሎ እራት መብላትም ጀመረ። ጓደኛሞች እንደሆኑ ማስረግጦ ተናግሮ ነበረ። ወደ ውጭ ይወጡና እሱም ስለተፈጠረው ነገር ይቅርታ ይጠይቃታል። መኪናውም ከመጣ በኋላ ተሰናብቷት ይሄዳል። ለማንኛውም አመሰግናለሁ፣ ነገ እንገናኛለን። ወደ ክፍል ስትገባ ግን ያየችው ማመን አቃታት። ሳያን ሰርቀሃል ያለችው ልጅና ፍቅረኛዋ እዛ እየተንገላቱና እየተደበደቡ ነበረ። ቆይ ሰው ቢያውቅስ? ሙሉ ሴክሽን ኢኮ ከትምህርት ቤት መባረር ሊኖርበት ነው። እንዴት እንደዚህ ታደርጋላችሁ? እውነቱን እንዲያወጡ መደብደብና መሰቃየት አለባቸው። በዚህ መሃል ሳያንን ሌባ ያለችው ልጅ ሰው እንዳዘዛ ታምናለች እና ሳያንም እንዳልሰረቀ ነበር የተናገረችው። ይህን ነገር ደግሞ ከኋላ ሆና ሬ ቪዲዮ እየቀረጸች ነበረ። ታዲያ ያኔ ሳያን ወንጀለኛ ነው በሚባልበት ጊዜ ስላልደገፈችው አሁን የጥፋተኝነት ስሜት ስለተሰማት ስሙን ለማንጻት እንዳደረገች ትናገራለች። ይህንን ሁሉ ነገር ያደረኩት ለሱ ብዬ ነው፣ ግን አንቺ ልታመሰግኝኝ ይገባል። አላመሰግንህም። ያኔ ሳያን ግን ማመስገን ጀመረ። አይዞሽ ሌላ አትጨነቂ፣ ማንም ሰው ከአንቺን ስም አልጠራም። ስለዚህ አንቺ ጥፋተኛ እንዳልሆንሽ ሁሉም ሰው ያውቃል። ቆይ አንቺ ከኔ እኮ ብዙ ገንዘብ ተበድረሻል፣ መቼ ነው የምትከፊኝ? አልከፍልህም ማለት አሁን አይደለም። ገንዘብ ከሌለሽና በገንዘብ መክፈል ማትች ከሆነ እኮ በሌላ ነገር መክፈል ትችላለሽ። መቼም ቢሆን እንደዛ አላደርግም። ገደል ግባ። እንደዚህ አይነት ነገር የምታደርግ ከሆነ ደግሞ የፊት ለፊት ጥርስን ነው ማረግፍልህ። ተረጋጊ፣ እኔ እኮ እየቀለድኩኝ ነው። ባይሆን አመቱ ሙሉ ምሳ ታመጭልኛለሽ። እንዴ እንደዛ አላደርግም። እሱ ግን ማድረግ እንዳለባት በመናገር ምሳቃዋን ይወስድባታል። ከዛሬ ልጀምር፣ ሁሌ ምግብ ታመጭልኛለሽ? አላመጣልህም። ግዴታሽ እኮ ነው። ታዲያ ዩሪም እሷ ጋር ይመጣና አንድ ላይ ምግብ እንዲበሉ ይጠይቃታል። ምግቡን ልታቀርብ ስትል ግን ቦርሳ ውስጥ ለካ የለም፣ ካይፈር ወስዶባታል። በዚህም ዩሪ የሱን አንዱን ይሰጣትና አንድ ላይ ሆነው መመገብ ጀመሩ። እዛም የተጠየቀችው አንድ ነገር ዩሪና ካይፈር ቢደባደቡ ለማን እንደምታግዝ ነበር። ለማንም አላግዝም። ጎበዝ፣ ለማንም እንዳታግዢ። አንድ ወገን ከሆንሽ ሁሌ መጎዳትሽ አይቀርም። መምህሩም ወደ ውስጥ ይመጣና ትምህርት ቤት ውስጥ የሚዘጋጅ ፌስቲቫል ስላለ እንዲሳተፉ ነበር የነገራቸው። እሷ እንዲሳተፉ ፈልጋ ነበረ። ካይፈር ግን መቼም እንደዚህ አይነት ነገር ውስጥ እንደማይሳተፉ ሁል ጊዜ እነሱን የበታች እንደሚያደርጓቸውና ከሱ ይልቅ ሌላ ቦታ አንድ ላይ ተሰብስበው እንደሚዝናኑ ይናገራል። እሷም እንደተለመደው ምሳዋን ትሰጠውና ልትሄድ ስትል ግን አንድ ላይ ምግብ እንዲበሉ ነበር የጠየቃት። የኔ ስራ ላንተ ምሳ መስጠት ነው፣ አሁን ደግሞ አብረሽኝ ብይ ልትል ነው። ካይፈርም ሁሉንም ተማሪዎች ይሰበስብና አንድ ላይ ክፍል ውስጥ ምግብ መመገብ እንዳለባቸው ይናገራል። ሁሉም ተሰብስበው ነበረ። ከዚህ በኋላ በህጉ መሰረት ማንም የማንንም ምሳ ዕቃ መብላት አይችልም። ምሳ ያላመጣ ምሳ ይበላም ማለት ነው። ታዲያ ጄጄም ከዩሪ ጋር ልትበላ ስትል አንድ ላይ ሆነው ማየት ያልፈለገው ካይፈር መሀላቸው ገብቶ ነበር የተቀመጠው። ምግብ ያላመጡት ግን ምግብ አጉርሶን እያሉ ነበረ። ጄጄ በጣም አዝናለች። እነሱ ግን እንደማይፈቅዱላቸው ይናገራሉ። ታዲያ ግን አንድ ላይ ማገዝ ያለባቸው የክፍላቸው ተማሪ ኤመን የሚባል ልጅ እንዳለ የአባትየው ሬስቶራንት በጥሩ ሁኔታ ላይ ስላልሆነ እየከሰረ ስለሆነ ኤመን ወደ ትምህርት ቤት መምጣት እንዳቆመ ይነግሯታል። በዚህም አንድ ላይ ሄደው እሱን እንዲረዱት ነበር የጠየቀችው። ኤመን ጋርም ይሄዳሉ። ታዲያ እሱም ብዙ ብር ስለሌለ እንደማይመጣና ሲቀጥል ደግሞ ሬስቶራንት ውስጥ የሚያግዘው ሰው እንደሌለ ነበር የተናገረው። ይህንን የሰማችው ጄጄ ሁሉም ወደ ስራ እንዲሰማሩ ትናገራለች። አንድ ላይም ሆነው ኢመንን ማገዝ ጀመሩ። ይኸውልህ መሳቅ አለብህ፣
ዩሪ ስስቅ እኮ ታምራለህ። ስለዚህ ያኔ ደግሞ ደንበኞቻችን በደንብ ይመጣሉ ማለት ነው። እሷ እንደመከረችው መሳቅ ጀመረ። ደንበኞቹ ሁሉ ደስተኛ ሆነው ነበረ። ይህንን ያየው ካይፈር ዩሪ ብቻ ቆንጆ እንዳልሆነና እሱም ቆንጆ እንደሆነ ለማሳየት የለበሰውን ልብስ በማውለቅ ጡንቻውን እያሳየ መሳቅ ጀመረ። ታዲያ እዛ ያሉ ደንበኞች እራሱ ሁለት ቆንጆ ወንዶች ባንዴ ስላገኙ ከዚህ በኋላ እዚህ እንደሚመጡ እየተናገሩ ነበረ። እያስተናገዱ እያለ ግን እንደ ድንገት ትኩስ የሆነ ሾርባ እጁ ላይ ይፈሳል። በዚህም ልታክመው እየሞከረች ነበረ። ደህና ነህ? ይሄ ሁሉ ነገር የተፈጠረው ባንቺ ነው። ሁሉም ሰው ህይወት ውስጥ ጣልቃ መግባት ትወጃለሽ። ምን ላድርግ? ልርዳ ብዬ እኮ ነው። አንተም እየረዳህ እኮ ነው። ጄጄ በጣም ደስ የምትልሽ ናት። ለዛ እኮ ነው የምወዳት። ነገር ግን ማቆም አለብኝ። ይሄ ሁሉ ነገር እንዳለ ጌም ነው። ያኔ የሴክሽን ኤ ተማሪዎች አንድ በአንድ ይገቡ ጀመረ። እነሱንም ሲያያቸው ሴክሽን ኤ ውስጥ በጣም ተናደው ነበረ። ችግር እንዳይፈጠር ጄጄ ሁሉን ነገር ቀስ በቀስ ማድረግ እንደምትፈልግ ትናገራለች። ታዲያ የሴክሽን ኤ አለቃ የሆነችውም ልጅ አስተናጋጅ አይደለሽ? ሂጂና ምግብ አምጪልኝ። ምን ነው አናደደሽ? አስተናጋጅ መሆን ብርቅ ነው እንዴ? ከሴክሽን ኤ ተማሪዎች መሃል ግን አንዱ በስስት እያያት ነበረ። እሷ ከሁሉም ትዕዛዝ እየተቀበለች ነበረ። ኪፈር በዚህ ሰዓት ግን እሷን ያቅፋታል። ቆይ ምን እያደረገ ነው? ያሞል እንዴ? ሄደች በልበል፣ አንተ ወደ ውስጥ ግባ። ሁሉን ነገር እኔ እቆጣጠረዋለሁ። እሺ። ከሴክሽን ኤም ተማሪው ይመጣና አብረው ጊዜ እንዲያሳልፉ ጥያቄ ያቀርብላታል። ከመመለሷ በፊት ግን ዴቪድ ይህን ሰምቶ ነበረ። በዚህም በጣም ይናደዳል። ችግር አለ እንዴ? እሷም እንደሌለ ተናግራ ከዴቪድ ጋር ወደ ውስጥ ትገባለች። ታዲያ ዴቪድም ለሁሉም ተማሪዎች የሴክሽን ኤ ተማሪ አብረን እንሁን ብሎ ጄጄን እንደጠየቃት ይናገራል። እሺ ልትዩ ነው? አብረሽ ልትሆኚ ነው? አረን አብሬው ልሆን አይደለም። እሺ አልለውም። ዩሪም ወደ ቤት ያደርሳታል። አመስግናው ከወረደች በኋላ ግን የሴክሽን ኤ ተማሪ ድጋሚ እሷ ጋር መጥቶ ነበረ። አሁንም ጊዜ እንዲያሳልፉ ይጠይቃታል። ግን ላስብበት ይገባል። ይህንን ነገር ኤሪስ ይሰማል። ታዲያ ጓደኛው ተራማሽ እንደሆነ ስለሚያውቅ መቼም ሁለቱ አንድ ላይ እንዲሆኑ እንደማይፈቅድ ነበር የተናገረው። ለምን አንተ ተወስንላታለህ? ራሷ እዚህ ተወስን። አይሆንም አልኩ አይደል እንዴ? ሂድ ወደ ቤት በቃ። እኔ ደግሞ አንቺ ግቢ። ታዲያ ኤሪስም የሷ የድሮ ፍቅረኛዋ ሆስፒታል ስላለ መቼም ቢሆን ከሌላ ሰው ጋር ግንኙነት እንዳትጀምር ኤሪስ ያስጠነቅቃታል። እሷን በቀጣይ ቀን ከቤት ወጥታ ኢመን ሬስቶራንት ልትሄድ ስትል ካይፈር ይጠራታል። መኪና ውስጥ እንድትገባ ነበር የነገራት። እየጠበኩሽ ነበረ። ግን እኮ እንድትጠብቀኝ አልነገርኩህም። ግን ነበረ። እሷም እየበላችሁ ያለውን ኬክ እጇን ጎትቶ ይጎርስባታል። ለምንድን ነው የምትበላብኝ? ደግሞ ታኮርፊያለሽ እንዴ? አንቺን ለሙሰልሰል እኮ ቁርስ እንኳን አልበላሁም። ወደ ኤመን ሬስቶራንትም ሲሄዱ ኤመን በደስታ ብዙ ሰዎች እየመጡለት ስለሆነ ዛሬ ለሁሉም ምግብ እንደሚሰራላቸው ይናገራል። ካይፈርም ጄጄ ጋር ይሄድና ዛሬ ቁርስ ስላልበላ እሷ እንደምትከፍል ነበር የነገራት። ምንም ገንዘብ የለኝም እኮ። ውይ ምን አይነት ነው ሲያስጠላ። ታዲያ ግን እሱ እንደሚጋብዛት ይነግራታል። ታዲያ ጄጄም ቁርስ እየበላችሁ እያለ የቤቱ አገልጋይ ትመጣና ውጪ ሰው እየፈለጋት እንደሆነ ትነግራታለች። ከካይፈር ጋር ሆኖ ብዙ ተማሪዎች እየጠበቋት ነበረ። ለሬስቶራንቱ ዕቃ ልናመጣ ነው፣ ልትከተይን ይገባል። እንዴ ቆይ ልብስ እንኳን ልቀይር ነው? አይሆንም፣ እንደዚህም አምሮብሻል። ነይ ግቢ ዝም ብለሽ። ግን የምትከፊኝን እንዳትረሽ እሺ? በቃ በገንዘብ መክፈል ማትችይ ከሆነ ምግብ ትሰሪያለሽ። ሁሉም አንድ ላይ ሆነው ለሬስቶራንቱ የሚሆኑ እቃዎችን ማምጣት ጀመሩ። እሷም ብዙ እቃ ስለያዘች ዩሪ ሊያግዛት ሲል ካይፈር ቀድሞ እቃውን ያግዛታል። ወደ ትምህርት ቤት ስትገባ ከዩሪ ጋር ስትገናኝ የሆነ ለየት ያለ ነገር ነበረ። ቆይ ምንድን ነው? አይነ ላይ ሌንስ አድርጋል እንዴ? እሱም እንዳረገ ይነግራታል። በጣም ነው የሚያምረው። ኪፈር ሁለቱን አንድ ላይ ሳያቸው ቀንቶ ነበረ። ታዲያ እሷም ወደ ውስጥ ስትገባ የካይፈር ሎከር እና የኤላ ሎከር አጠገብ ላጠገብ ነበረ። ደግሞ ኤላ እዚህ ምን ልትሰራ መጣች? ስትታይ እኮ ጥሩ ሴት ትመስላለች፣ ግን በጣም መጥፎ ናት። ምን እሱ ብቻ ስትናደድ ደግሞ ትቀይራለች። የሆነ ጊዜ ከአንድ ሴት ጋር ተጣልታ ልጅቷ ደንብ እስክትሆን ድረስ ነበር የደበደበቻት። ከዛን ጊዜ በኋላ እሷ መባረር እንዳለባት ሲወራ በማይታወቅ ሁኔታ ወደ ሴክሽን ኤ ትዘዋውራለች። ያኔ ካይፈር ይመጣና ከዚህ ነገር ራሷን እንድታገል ጄጄ ላይ በጩኸት ነበር የነገራት። ሁሉም አንድ ላይ ሆነው ምግብ መመገብ ጀመሩ። ወደዛ የመጣው ዴቪድ ነበረ። በጣም ተደብድቧል። ሁሉም ወንዶች ወደሱ ይሄዳሉ። ልክ ጄጄ ልትሄድ ስትል ግን ጓደኛው አስቆማት ነበረ። ታዲያ ግን ዴቪድ እና የሴክሽን ኤ ተማሪዎች ተደባድበው በጣም ትልቅ ጸብ እንደተፈጠረ ነበር የተናገረው። ሁሉም አብረውት ሆነው ለመደባደብ ተዘጋጅተው ነበረ። ነገር ግን ይህን ነገር ጄጄ እንድትሰማ ፈቃደኛ አልነበሩም። ልክ እሷ ስትመጣ ወሬ ማውራት ያቆማሉ። ቆይ አንተ ምን ሆነ ነው? ባንቺ ምክንያት ነዋ። ሴክሽን ኤ ያለው ልጅ ስላንቺ መጥፎ ነገር ሲያወራ ሰማሁት። ከሱ ጋር ተደባደብን። ታዲያ ኪፈርም ነገሩ እንዳይባባስ ብሎ እሷ ከዛ ቦታ ከሳያን ጋር ሆና እንድትወጣ ያዛል። እሷም አንድ ላይ ከሳያን ጋር ሆና የበሉበትን እቃ እያጠበች ነበረ። ይሄ ሁሉ ነገር እየተደረገ ያለው ላንቺ ነው። እባክሽ አንቺ ግን ከዚህ ነገር ራቂ። ሲያን ከወጣ በኋላ የመጣው ካይፈር ነበረ። ታዲያ ከልጁ ጋር እንደምትሆን ይጠይቃታል። እሷንም ሴክሽን ኤ ውስጥ ካለው ተማሪ ጋር አብራ ለመሆን እንደወሰነች ይጠይቃታል። አልሆንም፣
ይሄን ነገር አይነን እያየሽ መልሽልኝ። ከልጁ ጋር አልሆንም። አሁን ደስ አለ። እናንተ ግን ምንም ነገር ስጠይቃችሁ አትመልሱልኝም። የኔን አስተያየት ግን መስማት ትፈልጋላችሁ አይደለ? እኔ ይሄን ነገር ማወቅ የምፈልገው ለኔ ሳይሆን እናንተ ችግር ውስጥ እንዳትገቡ ነው። እሱም ግን አሁን ምንም ሳይነግራን ነበር ጥሏት ሄደው። ሁሉም ተማሪዎች ቶሎ ከትምህርት ቤት ስለመውጣት እያወሩ ነበር። እሷም አብራቸው ላለመሄድ ኤሪክ መጥቶ እንደሚወስዳት ነበር የተናገረችው። እነሱም እሺ ይሏታል። እሷ ግን እነሱን ከኋላ እየተከታተለቻቸው ነበር። ታዲያ አንድ ቦታ ሲገቡም እሷም አብራ ትገባለች። የሆነ ልጅ ግን ከኋላ አፏን ያፍናታል። ክላስ ኤዎችና ክላስ ኤዎች ለመደባደብ ተዘጋጅተው ነበር። እንዴ ድብድብ? እኔማ ይሄን ድብድብ አያለሁ። ታዲያ ጄጄም ታስራ ወደዛ ቦታ እንድትመጣ ልጁ ያደርጋል። እሷን ሲያዩ ሁሉም ሰግተው ነበር። ታዲያ ዩሪን በጣም ይናደዳል። ንግግር ከኛ ጋር ነው፣ እሷ ልቀቃት። ሁሉም ተጨንቀው ሳሉ ግን እሷ ልጁን በቴስታ ትመታውና ካለችበት ቦታ ወደ ታች ትዘላለች። ሁሉም ሰው እሷን ለመያዝ ይቀርባታል። ታዲያ እሷም ከወደቀችበት ስትዘል እነሱ ይዘዋት ነበር። በድንጋጤ ያደረገችው ነገር ስለሆነ ያን ያህል አላስታወሰችም። ታዲያ እነሱም ባደረገችው ነገር ተናደውባት ነበር። ባይዛት ኖሮ ከባድ ጉዳት ይደርስባት ነበር። በዚህም ውጪ ከወጣች በኋላ በተደጋጋሚ ደና መሆኗን እየጠየቋት ነው። ከዚህ በኋላ እንደዚህ አይነት ነገር ውስጥ እንዳትገባ ሰዎቹ ስለሚያውቁ እንደሆነና እንድትጠነቀቅ ይነግሯታል። እሷ ግን ማናገር የምትፈልገው እዛ ያለውን ኪያጎ የተባለው ልጅ ብቻውን እንደሆነ ትናገራለች። ኪፈርም ይህን ነገር ባይፈልገው ምን ማድረግ ስለማይችል ይፈቅዳል። ኪያጎንም ስታናግረው እሷ ግንኙነት መጀመር እንደማትፈልግና አብረው መሆን እንደማይችሉ ነበር የተናገረችው። ልጁ በጣም ከፍቶት ይሄዳል። ዴቪድም እሷ ወደ ቤት መሸኘት እንዳለባት ተናግሮ ነበር። ሁሉም ከሸኟት በኋላ ዴቪድ ቤቷ ድረስ ያደርሳታል። ታዲያ እሷንም ከዚህ በኋላ አደጋ ውስጥ እንዳትገባ ኪያጎ የሚባለው ልጅ ከዚህ በፊት መሪ እንደነበረ፣ ታዲያ ግን አሁን በሰው ስለተወሰደበት ያ መሪነት ቦታው በጣም ጨካኝ እንደሆነና ሲደባደብ ራሱ ማይራራ እንደሆነ እየነገራት ነበር። ትንሽ ያደናገራት ነገር ግን መጨረሻ ላይ እሷ የፍቅር ግንኙነት ከተጠየቀች እሺ እንደምትል ዴቪድ ሲጠይቃት ነበር። ነገሩ ግራ አጋብቷት ነበር ወደ ቤቷ የገባችው። ቤትም ከገባች በኋላ ቤተሰቦቿ በጣም ተጨንቀው ነበር። ታዲያ ትልቁ ያክስቷ ልጅም ስለተናደደ ከዚህ በኋላ እንደዚህ እንዳታደርግ ከቤት መሄድ ያለባቸው ቦታ ስላለም ከኤሪክ ጋር ትንሽ ጊዜ ማሳለፍ እንዳለባትና እሱ ክፍል ቁጭ ብላ እንዲግባቡ ነበር የተናገረው። ኤሪክም እሺ ብሎ ነበር። እንደ ድንገት ስልክ ይደወልላታል። ታዲያ ቦርሳዋን ለመፈተሽ በምትሞክርበት ሰዓት ነበር ከቦርሳ ውስጥ የእርግዝና መመርመሪያ መሳሪያ የወደቀው። በዚህ በጣም ትደነግጣለች። በተደጋጋሚ እሷ እንዳልሆነ ብትናገርም ሊያምኗት አልቻሉም ነበር። በዚህም ኤሪክ የጠረጠረው ካረገዘችም ከኪፈር እንደሚሆን ነበር። በዚህም ኪፈርና ዩሪ ተጠርተው ሁሉም ወደ ሆስፒታል ይሄዳሉ። እሷ ወደ ሆስፒታል በምትሄድበት ጊዜ በራሷ ስለተማመነች ምንም አልመሰላትም ነበር። ምርመራውን ከተመረመረች በኋላ ውጤቱ ሲመጣ እርጉዝ እንዳልሆነች ነበር የተነገረው። ያኔ ኪፈር ከት ብሎ መሳቅ ጀመረ። ባደረገው ነገር በጣም ተናዳ ነበር። ይቅርታ ስላልጠየቃትም በንዴት በቦክስ ትመታዋለች። በቀጣይ ቀን ሲወራ የነበረው ጄጄ ኪፈርን በቦክስ እንደመታችውና ፊቱ ላይ ብልዝ እንዳለ ነበር። ርዕሰ መምህሯም ሁሉንም ሴክሽኖች ትጠራለች። ታዲያ ማቅረብ ያለባቸው ፕሮግራም አለ። ሁሉም የተቀነባበረና እንዲሁም የተግባቡ ነበሩ። ክላስ ኢዎች ብቻ ነበር ምንም የሚያደርጉትን የማያውቁት። በዚህም እነሱ ማስክ አድርገው የትምህርት ቤቱን ግቢ ለመጠበቅ ነበር ሐሳብ ያመጡት። ርዕሰ መምህሯ በዚህ አልተስማማችም። ታዲያ ሁሉም ወንዶቹ እንደ ሴቶቹ እንደ ወንድ ከለበሱ በኋላ ፕሮግራም እንደሚያሳዩ ቆንጆ የሆነው እንደሚሸለም ነበር የተነገረው። የክላስ ኤ አለቃም መወዳደር የምትፈልገው ከክላስ ኢዎች ጋር እንደሆነ ትናገራለች። ምክንያቱም አሸንፋ እነሱ ማዋረድ ስለምትፈልግ ነበር። ታዲያ ምግብም እየታደለ ነበር። ሁሉም በብጥብጥ ነበር ሲሰለፉ የነበረው። ይሄንን ያየችው ጄጄ በስነ ስርዓት እንዲሰለፉ ታደርጋለች። እዛ ግን ዴንዘል የሚባል ልጅ በጣም ተጨንቋል። ምክንያቱም ያረገዘችው የሱ ፍቅረኛ ነበረች። ታዲያ እሱንም ለማጽናናት አጠገቡ ሄዳ ምግብ ትሰጣለች። እሱ ግን ያረገዘው እሱ እንደሆነ በመናገር እየቀለደ ነበር። እንዳልከፋውና ፕራንክ እንደሆነ ሲነግራት ትናደድና የያዘው ምግብ ሁላ ወስዳበት ነበር። ቆሻሻ በምጥልበት ጊዜ ግን አረገዘች የተባለችው ልጅ እሱ ጋር ሄዳ ልጃቸውንም እሱንም እንዲቀበል እየጠየቀችው ነበር። እሷን በተደጋጋሚ እየለመነችው እሱ ግን አልፈልግም ሲል ነበር። ታዲያ ይሄንን የሰማችው ጄጄ ልጁን መቀበል እንዳለበት በንዴት እየነገረችው ነበር። ልጅቷም እሱ ከሄደ በኋላ እውነቷን መናገር ጀመረች። ይህም እናትም ሆነ አባት እንደሌላት፣ በዚህም እሷ አሳዳጊ ስለሌላት እንዳልወደዳት ዴንዘል እያወራች ነበር። ጄጄን በቻለችው መጠን እሷን ታረጋጋታለች። ታዲያ እሷም ዴንዘልን እንዴት ማናገር እንዳለባት እያሰበች ነበር። በዚህም በጓደኞቹ ለማድረግ ብታስብ ሁሉንም ማናገር አልፈለገችም። ዩሪም ጥሩ ስሜት ላይ አይደለም። በዚህም እሷ ማናገር ያሰበችው ዴቪድን ነበር። አብረው ምግብ መብላት እንዳለባቸው እያወሩ ነበር። ይሄን ዴቪድም እየቀለደ ዴት እንዲወጡ እየጠየቃት ነው። ይሄን የሰማው ሲያን ደግሞ ነገሩን ያጋግል ጀመረ። ሲያን ነገሩን ሲያጋግል የሰሙ ወንዶች እንዳለ ተናደው ነበር።
በዚህም ሲያን ጄጄ እና ዴቪድ ሆነው ለመዝናናት ወደ አሚዩዝመንት ፓርክ ሄደው ነበረ። እዛ በደንብ እየተዝናኑ እያለ እሷ ቁጭ ብላ ሲያን ያዞረው ጀመረ። ታዲያ ከሷ ጋር ሆነው እየተሯሯጡ ነበረ። ዴቪድንም ልታናግረው የምትፈልገው ነገር እንዳለ እያወራችሁ ነበረ። ታዲያ ግን እሱ የክፍል ተማሪዎች እንዳለ እየሰለሏቸው እንደሆነ አይቶ ነበረ። በዚህም አንድ ነገር እንድታደርግ ይነግራታል። ጨፍና እሱን እንድትቀርበው። እሱም እሷን ለመሳም በሚመስል መልኩ ይቀርባት ጀመረ። ያኔ ተደበቅን ያሉ ያጮልቆ የነበሩ ወንዶች እንዳለ ይወጣሉ፣ ያስቆማቸዋል። ምክንያቱም ዴቪድ የራሱ ፍቅረኛ ስለነበረው ነበር ይሄን ያደረጉት። ድራማ እንደሆነ ቢናገርም ዩሪና ካፊር በጣም ተናደው ነበረ። የሚያስፈራ ቦታም አንድ ላይ ሆነው እንዲሄዱ ሁሉም ይወስናሉ። ጄጄ ግን ጭራሽ እንደዚህ አይነት ነገር ስለምትፈራ ፈቃደኛ አልነበረችም። በጓደኞቿ ግፊት ወደዛ ትገባለች። ታዲያ ሁሉም በጣም ፈርተው ነበረ። ነገሩን ሲቆጣጠርና ያልፈራው ሲያን ነበረ። እሷ ከሱ ጀርባ ስትከታተል ነበረ። አንድ በአንድ ግን ሁሉም የሚያስፈራ ነገር እያጋጠማቸው ነው። ከነሱ ማል አንዱ ጓደኛቸውም ጠፍቶ ነበረ። በመጨረሻም እንደ ድንገት ጄጄ ወደ አንድ ቦታ ትሄዳለች። ፊት ለፊቷ ያየችው ደም በደም የለበሰች ቫምፓየር የምትመስል ሴት ነበረች። በጣም ትደነግጣለች። ወይኔ ጉዴ ፈላ እያለቀሰች እያለ ካፊር ወደ እሷ ይመጣል። ታዲያ እሱም ሊያረጋጋት እየሞከረ ነበረ። ልቀቀኝ እባክህ እንዳትነካኝ ልቀቀኝ። ይሄ ነገር ከዚህ በፊት የተፈጠረባትና የሚያስፈራት ይመስል ነበረ። እምቢ ብዬ ነበረ፣ አልከተላችሁም ብዬ ነበረ፣ እናንተ ናችሁ እንደዚህ ያደረጋችሁት። ከዛ ምን ትላለህ? በቃ ተረጋጊ፣ እኔ አጠገብሻለሁ፣ አንዴ አብሬሽ እሆናለሁ ትላለህ። በቻለው መጠን በሄደችበት ሁሉ እየተከተለ እሷን ለማረጋጋት እየሞከረ ነበረ። ታዲያ ስትደነግጥም ያቅፋታል። ልክ ሲያቅፋት ግን በጣም እንደሚወዳት ያስታውቅ ነበረ። ልክ ጓደኞቻቸው ሲመጡ ግን ወዲያው ይላቀቃሉ፣ እያሾፉባቸው ነበረ። ታዲያ እሷ ግን አንድ ሽክርክሮች ቦታ ላይ መጫወት እንደምትፈልግ ትናገራለች። ካይፈር ግን ይህን ነገር አልደገፈም ነበረ። ለእሷ ብለው ሺልና እዛ ላይ ለመውጣት ግን ብዙ ሰልፍ ነበረ። ዩሪም ወደዛ ከመጣ በኋላ ሁለቱ መቀራረባቸውን ስላልወደደ ሴቶችን ያዋራና ፊት ለፊት የመሰለፍ እድል አግኝቶ ነበረ። ይህንን ስታይ እሷ በጣም ተገርማለች። ካይፈርክም ወደፊት ይቀርብና እነሱ ፊት ለፊት እንዲሰለፉ ማድረግ ችሎ ነበረ። ታዲያ 4 ሰዎች ብቻ ነበር ሽክርክሮሹ ላይ የወጡት። ሌሎቹ በዚህ በጣም ተናደው ነበረ። ሽክርክሮሹ ሲጀምርም እሷ ስታስብ የነበረው ዩሪ ወደዛ የመጣው ለአንዲት ሴት ስሜቱን ለመናገር ይሆናል ብላ አስባ ነበረ። ታዲያ ሽክርክሮሹ መሽከርከር ሲጀምር እንደ ድንገት ማሽኑ ይበላሽና እላይ ይቀራሉ። በጣም ፈርታ ነበረ። በተደጋጋሚ ለካይፈርክ ሰው ጠርቶ እንዲስተካከልና ወደ ታች መውረድ እንደምትፈልግ እየተናገረች ነበር። በሌላ በኩል ሌሎች ጓደኞቻቸው ደግሞ እየተዝናኑ ነው። ኤሪክም ለሷ ይደውልላትና የት እንደሆነች ይጠይቃታል። ካይፈርክም ስልኩን ይወስደውና አብራው እንደሆነች በሚናገርበት ጊዜ ኤሪክ በጣም ተናዶ ነበረ። እንደ ድንገት ሽክርክሮሹም ወደዚህ ሲያዘነብል እሷ ካይፈርክ ላይ ትወድቃለች። ይህንን ያየው ዩሪ ደግሞ በጣም ተናዶ ነበረ። ካይፈርክም አለቅ ይላታል። ዩሪም ሊያስነሳት በሚሞክርበት ጊዜ ሁለቱም ወድቀው ነበረ። እዛው እርችት መፈንዳት ጀመረ። እርችቱን ስታይ በጣም ደስ ብሏት ነበረ። ኤሪስም እንደዚህ ከወንዶቹ ጋር ተቀራርባ ሲያይ በጣም ተናዶባት ነበረ። እሱም ወደ ቤት እንደሚወስዳት ይናገራል። ኤሪስም ሲነግራት የነበረው ከነ ካይፈርክ ጋር ሆነ ከሴክሽን ኢ ተማሪዎች ጋር መቼም ቢሆን ግንኙነት መጀመር እንደማትችል ነበረ። እሷ ግን ከሱ ጋር ያሳለፈችውን ነገር አንድ ባንድ ታስታውስና ተናዳ ትሄዳለች። በቀጣይ ቀንም ዴቪድ ወደ አንድ ቦታ ይወስዳታል። ያ ቦታ በጣም ጉስቁል ያለ ስፍራ ነበረ። በዚህም እዛ የነበረው ዴንዝል የተባለው ፍቅረኛው ያረገዘችበት ልጅ ነበረ። እሱም ከፍቅረኛው ጋር የማይገናኘው የማይነጋገረው ደሃ ስለሆነ እሷ ሁሉ ጊዜ ሀብታም ስለሆነች እቃ እንደምትገዛለት ይሄ ነገር እንዳሳፈረው አሁን ደግሞ ልጁን ከተቀበለ ለወደፊታቸው የሚሰጠው ምንም ነገር ስለሌለ እንደፈራ እየተናገረ ነበረ። ይሄን ሁሉ ነገር ግን ልጅቷ ሰምታ ነበረ። በጣም ይከፋትና እያለቀሰች ልትሮጥ ስትል ግን የተጋጨችው ከነ ካይፈርክ ጋር ነበረ። በዚህም ጄጄም ልጅቷን ተከትላ ትሮጣለች። ልክ ካይፈርክን ስታየው ግን ጄጄ በጣም ደንግጣ ነበረ። ምክንያቱም አሁን ለሱ ስሜት እያዳበረች ነው። ምን ማድረግ እንዳለባት ምን መናገር እንዳለባት ግራ አጋብቷት ነበረ። ታዲያ ውዶቼ እስካሁን የተለቀቀው ፊልም ይሄ ነው። በቻልኩት መጠን ቆንጆ እያደረኩኝ ሲለቀቅ ሰራላችኋለሁ። ደና መጠን ከስር ልለቅላችሁ እሞክራለሁ። እናንተ ግን እኛም መደገፍ እንዳትረሱ። ደና ቆዩልኝ።